የራሳቸው ናቸው። ስለዚህ ካህናት የሆኑ ሊቀ ካህናት የሆኑ ብዙ ናቸው። እንደ ዘመኑ ይህ ፒክቸር ፎቶ ምናምን ቢኖር አሁን ካቶሊክ ቤተክርስቲያን ውስጥ ከመጀመሪያ ጴጥሮስ ተብሎ ጳጳስ ተብሎ እንዲህ ከእንትና መሰረት ምናምን ተብሎ ሂስትሪ ያለ እንዳለ ተደርድሮ ይታያል። እንደዛ ፎቶ ቢኖር የመጀመሪያው ሊቀ ካህን አሮን ነው። አሮን የጀመረበትና ደግሞ ያበቃበት የተወለደበት ክህነቱን የተቀበለበትና የሞተበት ከዛ ቀጥሎ አንደኛ የተረከበበትና የሞተበት ማለት ብዙ ምን ሆነዋል ነው የሚለው። ምን ስለሚከለክላቸው? ሞት ስለሚከለክላቸው። እንደዛ ኢየሱስ ግን እንደዛ አይደለም። ወደው እንደመለከተ ሹመት ያን እሱ እንደመለከተ ሹመት ለዘላለም እንድናለው ካህን ነው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው አለ። ደስ ያለው አሜን። ይሄ በጣም ሳይሰራችሁ ምን አለው? የማይለወጥ ክህነት አለው። እሱ እንደመለከተ ለዘላለም ካህን ሆኖ የሚኖር ነው። አሜን ነው ማለት በዛኛው አንድ የእስራኤል ታሪክ ወይም ደግሞ የእስራኤል ዴስቲኒ ወይም ደግሞ የእስራኤል ፖለቲካው ኢኮኖሚው ከምን ጋር የተገናኘ ነው? ከሊቀ ካህናት ሁኔታ ጋር የተገናኘ ነው። ስለዚህ መልካም ሊቀ ካህን ያለ እንደሆነ መልካምነት ይኖራል። መረን ያለ እንደሆነ ደግሞ እዛ ምንድነው? መረን። ስለዚህ እንግዲህ አንድ ደህና ሊቀ ካህን ከነበረ ሞተ ከተባለ አሳሳቢ ከዛ በኋላ ማን ነው የሚሆነው ነው። ከዛ ደግሞ ወይኔ ደግሞ ሞተ ደግሞ ማን ይሆናል? እዚህ ግን ከማንም ከሰው ያልተረከበው ለሰውም ደግሞ ማይሰጥ አሜን ነው። ነገር ግን በመሐላ አንተ እንደመልከት ሹመት ለዘላለም ካህን ነው የሚል አለ። ደግሞ አስተማማኝ ነው። ሃሌሉያ። የሚምር ነው፣ የሚራራ ነው፣ ቅዱስ ነው፣ ጻድቅ ነው። አሜን ነው። እሱ ግን ለዘላለም ኖሮ ይኖራል። ካህን ሆኖ አሁን በያራስ ነው አንድ ካህን እሱ ስላለ እንጂ ማን ይሆናል አይደለም። ማን እንትን ይሆናል? ሁልጊዜ ኮሚቴ ላይ ተላይ ማን ይሆናል? ይሄ ግን ለዘላለም ካህን ሆኖ ይኖራል። አሜን አሜን። ከበለ ኢየሱስ ይሁን። የሁላችሁ መስዋዕቱ ለዘላለም ነው። ይህ ክህነቱም ደግሞ እንደዚሁ ለዘላለም ነው። አሜን። እሺ ቁጥር 25 ስለ እነሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አሜን። ለምን? ለዘላለም በሕይወት ይኖራል። ስለዚህ ትናንት ያድናል፣ ዛሬ እንድናለን። ለምን? እሱ ለዘላለም በሕይወት ስለሚኖር ወደ እርሱ የሚመጡትን ፈጽሞ ሊያድናቸው ይችላል ያለው ለማዳን ስለሆነ። አሜን። ቁጥር 26 ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። አሜን አሜን። ለምንድን ነው እንደዚህ የሚለው? ይሄኛው ቅዱስ ነው፣ ይሄኛው ተንኮል የለበትም፣ ይሄ ነውር የሌለበትም፣ ይሄ ከኃጢአተኞች የተለየ ነው፣ ይሄ ከሰማይ ከፍ ያለ ነው። እነኛ ኃጢአተኞች ናቸው፣ እነኛ በደለኞች ናቸው፣ ከደጋማቸው የተላለፉ ናቸው። ደግሞ ሲያቀርቡ መስዋዕት ስለ ሕዝቡ ብቻ ሳይሆን ስለ ራሳቸው ምን የሚያደርጉ ናቸው? የሚያቀርቡ ምስኪኖች ናቸው። እዚህ ግን የተለየ ነው። አሜን ነው። ቅዱስ ነው፣ ያለ ተንኮል ነው፣ ነውር የሌለበት ነው። ሃሌሉያ። ደግሞ በሰማያት ከፍ ከፍ ያለ ነው። እንዲህ ያለ ሊቀ ካህናት ሊያደርገናል ይገባናል። ለእኛ የሚገባ እንደዚህ ያለ ሊቀ ካህናት። አሜን። ቁጥር 27 እርሱም እንደዚህ ያለ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት እንዲያቀርብ ያደረገው አያስፈልገውም። አሜን። ቁጥር 28 ሕጉ ድካም ያላቸው ሰዎች ሊቀ ካህናት አድርገው ይሾማልና ከሕግ በኋላ የመጣው የመሐላ ቃል ግን ለዘላለም ፍጹም የሆነውን ልጅ ያደርጋል፣ ይሾማል። እሱ ይሾማል። ስለዚህ እሱ ፍጹም ነው። አሜን ነው። እሱ ቅዱስ ነው። ስለራሱ ማቅረብ ወይ ደግሞ ስለኛ 10 እና 100 ሺህ ጊዜ ማቅረብ አልፈልገው አንድ ጊዜ ያቀረበ ነው። ሃሌሉያ። ኦርደሩ ሹመቱ እንደ መልከጼዴቅ ያለ ሹመት ንጉሥ ነው። ደግሞ ካህን ቅዱስ ነው፣ ነውር የሌለበት። አሜን። አያችሁ፣ ይህን ካለ በኋላ ነው ምዕራፍ 8 ቁጥር 1 ላይ ከተናገርነው ዋናው ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ታላቅ ሊቀ ካህናት አለን። አሜን አለን ነው አለ። ክብር ለኢየሱስ። እንዴት ያለ በቃ ቅዱስ የሆነ እንዴት ያለ ነውር የሌለበት፣ እንዴት ያለ ተንኮል የሌለበት፣ እንዴት ያለ ዘላለማዊ የሆነ፣ እንዴት ያለ ጅማሬ የሌለው፣ ሃሌሉያ፣ እንዴት ያለ ፍጻሜ የሌለው
የሚጋፋው የሌለ ብቻውን እንደ መከተልሽ መድረዘ ዓለም ሊቀ ካህናት ሆኖ የሚኖር አሜን። ከማንም ያልተቀበለው ደግሞ ለማንም የማይሰጠው አስተማማኝ እንዲህ ያለ በሰማያትም ከፍ ከፍ ያለ ታላቅ ሊቀ ካህናት አለን። አስተማማኝ የሆነ አዲስ ኪዳን ዋስ መሆን የሚችል ኢየሱስ ክርስቶስ ጌታ ነው። በጣም የሚገርመኝ ወንጌላትን ሐዋርያት ሥራ ሳይ እንትን የሚለኝ አንድ ጊዜ ቀያፋ ሊቀ ካህናት ይለዋል፣ አንድ ጊዜ ደግሞ ሐናን ሊቀ ካህናት ይለዋል። አንዳንዱ ጋር ሲሄድ ማን ነው ቢሆን ድምፅ ያልነበረባቸው መሰለኝ። እንዴት ያለ ዘመዳሞች ናቸው! እዚህ ጋር ቀያፋ ይላል፣ እዚህ ጋር ደግሞ ሐና ይላል። እዛ ጋር ቀያፋ እንትና ሊቀ ካህናቱ ቀያፋ ሲለው ከዛ ደግሞ እዛ ደግሞ ሊቀ ካህናቱ ሐና ይላል። የሆነ ሽጎቻ ነበር መሰለኝ። ኢየሱስ ጌታ ነው። እዚህ ጋር ግን የለም። አሜን። ለመሰራት ንጉሥ የሚሞክር ካለ ያገኘዋል። ኢየሱስ ክርስቶስ ጌታ ነው። ንጉሥ ነው ደግሞ ካህን ሃሌሉያ። ይሄ ኢየሱስ ልክ ቀያፋ አንድ ጊዜ ኢየሱስ ክርስቶስን ይጠይቀዋል። አንተ የምራው ነገር ከመሐላ ጋር በእግዚአብሔር ሲባል አንተ ክርስቶስ የእግዚአብሔር ልጅ ነው ያለው። ከዛ ኢየሱስ ክርስቶስ መሰለ መጨረሻ ለምን ከካህናት ነው ቀጥሎ ደግሞ ከመሐላ ጋር ነው ብዙ ሲጠየቅ ሲቀርብበት ጸጥ አለና ከዛ በኋላ ሲቀርብበት አንተ ይሆናል። ስለዚህ ሶሊታ ከዚህ በኋላ በሰማይ ዙፋን ይቀመጣል ከብሮ ታያለ አንተ እንዳልከው ሲለው ወዲያው ምንድን ያደረገው ከካህናቱ ልብስን የቀደደው ያ በቃ ሊቀ ካህናቱ ማድረግ ያልነበረበት ለፕሮፌቱ ሊቀ ካህናቱ ልብሱን መቅደድ አልነበረበትም። ግን የዛ ሰዓት መቀደድ ነበረበት። ለምን የሌዊነት የሚያበቃበት ከበለሲ የሚያበቃ አላወቀም፣ ግን ትንቢታዊ ነበር ከበለሲ እዛ ጋር በቃ አሜን። ኦቨርቴክ የሚያደርገው ሌላ ኦቨርቴክ አለ። ይሄን መለከት ሽመት ያለው ሲሆን ለዘላለም ሊቀ ካህናታችን የሆነው ኢየሱስ ክርስቶስ ክህነቱ ስለኛ ተረከበ። አሜን። አንድ ጊዜ ለዚህ እንደመጣው አስተማማኝ ሊቀ ካህናት በአብ ዘንድ አለ። እሱ ካህንም ነው ንጉሥም ነው። ንጉሥም ነው ካህንም ነው። እኛን ደግሞ የሆነውን ነው ያደረገው። ሃሌሉያ። ሊቀ ካህናቱ ስለኛ አይደለም የሚታየው፣ ልጅ ሆኖ ልጅ አድርጎናል። ክብር ለኢየሱስ። እኛም ወደዛው ገብተናል። ሃሌሉያ። ወዴት ነው የገባን? ራእይ ምዕራፍ 1 እንዲህ ይላል። ኢየሱስ ክርስቶስ ጌታ ነው። ወደ መጨረሻ የማይባቸው ዛሬ ሰዓት መጨረሻ ነው ነገር መጨረሻ እስከሚደርስ ጌታ መልካም ምዕራፍ 1 ቁጥር 6 ላይ ለወደደ ከኃጢአታችን በደሙ ላጠበን መንግሥትን ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። በጣም የሚደንቀው ካህናችን በለየ ሲሆን አሁን እኛ ደግሞ ልክ እሱ ሁለት ነገር እንደሆነው እኛ በክርስቶስ ኢየሱስ ያመንን እኛ ይሄን ሁለት ነገር መሆን ይችላል። አሜን። ምንድነው መሆን ይቻላል? መንግስትና ካህናት፣ ነገስታትና መንግስት የሚለው ኪንግደም ነገስታት ነው። አሜን ነው ገዢዎች በለየ ሲሆን ስለዚህ ልክ እሱ እንደሆነው ይሄ የለም እንዳልኳችሁ ያልነበረ ይሄ አዲስ ስርዓት ነው። እኔና እናንተ ወደዚህ ስርዓት ላይ ገባን። አሁን ካህናት ነን። አሜን። ቅድም እንደተነበበው እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱ በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ምንድን ካህናት። አሜን ማለት ካህናት እንደሆነ የእግዚአብሔር ቃል ይናገራል። አደጋ ካህናት ነን ማለት አሁን ምንድን ነው? አሁን ካህናት ሆነ ክብር ለኢየሱስ ሲሆን
መቅደስ ውስጥ መግባት ችለናል። ካህናት ሆነን መስዋዕትን ማቅረብ ችለናል። ካህናት ሆነን ውስጠኛው ክፍል ውስጥ መግባት ችለናል። ካህናት ሆነን ለእግዚአብሔር የሚገባውን ነገር ማቅረብ ችለናል። ካህናት እግዚአብሔርን የሚፈልገውን የሚሻውን ስለሚያውቁ እንደሚፈልገው እንደዛ እግዚአብሔርን የሚያቀርቡለት ናቸው፣ የሚያመልኩት ናቸው። ክብር ለኢየሱስ ይሁን። ስለዚህ ካህናት ድንኳን ውስጥ መቅደስ ውስጥ አክሰስ ያላቸው ናቸው። እኔ ታላቅ በክርስቶስ ኢየሱስ እና ወደዚህ ክህነት ገብተናል። ወደ ቅድስተ ቅዱሳን መግባት ችለናል። ወደ ውስጠኛው እግዚአብሔር ፊት ዕጣንን ማጠን ችለናል። መሰዋት ችለናል። ማምለክ ችለናል። መባረክ ችለናል። አሜን ነው። ወደ ውስጠኛው ፍላክስ ይሄ ምንድነው? ክህነታችን ኢየሱስ ክርስቶስ ጌታ ነው። መቅደስ ውስጥ ያለን ሰዎች ለነስቲ አሜን አሜን አሌሉያ። ለዚህ ነው እንደተዘመረው ክብር ለኢየሱስ ይሁን። አሁን ሰዋልኝ ብዬ አልሄድም። አሜን ነው። እኔ ካህን ነኝ፣ እንሰዋለን። አዲስ ኪዳን ላይ ለእግዚአብሔር የሚቀርቡ መስዋዕቶች አሉ የሚነግር ሃሌሉያ። እነኛን አይተን እኛ ለእግዚአብሔር የምንሰዋለን፣ እግዚአብሔርን የምናመልክለን። ሃሌሉያ። ካህናት አይናቸው ወደ እግዚአብሔር ነው። ካህናት ወደ አምልኮ ነው። ካህናት ወደ እግዚአብሔር ነው። ካህናት ወደ መቅደስ ነው። ክብር ለኢየሱስ ይሁን። ይሄኛው መልከጼዴቅ ታዲያ ኦርደሩ ካህን ብቻ እኮ አይደለም። ክብር ለኢየሱስ ደግሞ ምንድን ነው? ንጉሥ ነው። ሃሌሉያ። መልከጼዴቅ ንጉሥም ነው ደግሞ ካህን ነው። ካህንም ነው ደግሞ ንጉሥም ነው። እኛንም ደግሞ ምንድን ያደረገን ይላል መጽሐፍ ቅዱስ ለወደደን በደሙ ኃጢአታችንን ላጠበን መንግስት ኪንግ ስላደረገን ይላል። ሃሌሉያ። ኪንግ ስላደረገን ይላል። አሁን ደግሞ ምን አድርጎናል? ነገሥታት ደግሞ አድርጎናል። ገዢዎች ደግሞ አድርጎናል። ኢየሱስ ክርስቶስ ጌታ ነው። ኪንግ ናቸው እኮ ያለ እግዚአብሔር። አሁን ለወደደን ከኃጢአታችንን በደሙ ላጠበን ለእሱ ምስጋና ይሁን አይልም። ለወደደን ከኃጢአታችን በደሙ ላጠበን ከዛ ኪንግ ላደረገን ሃሌሉያ። መንግስት ላደረገን ደግሞ ካህናት ላደረገን ደግሞ መንግስት ላደረገን ሁለቱን አደረገን። ካህናት ነን ደግሞ ነገስታት ደግሞ የመንግስት ጉዳይ ነው። ክብር ለኢየሱስ ይሁን። ነገስታት ፓላስ ላይ ነው። ያ ካህናት ደግሞ መቅደስ ላይ ነው። እኔ ስለዚህ እኛ ግን ክብር ለኢየሱስ ይሁን ከመልከጼዴቅ የተካፈልነው ነገር ስላለ ፓላስ ውስጥ ማለት አሜን ነው። ደግሞ መቅደስ ውስጥ ማለት መቅደስ ውስጥ ማለት ደግሞ ፓላስ ውስጥ አለ። አሜን። ነገስታት ምን ያደርጋሉ? ነገስታት ይዋጋሉ። ነገስታት ምን ያደርጋሉ? ቴሪቶሪን ያሰፋሉ። ነገስታት ምን ያደርጋሉ? ፕሮቴክት ያደርጋሉ። ክብር ለኢየሱስ ይሁን። ሃሌሉያ። እስራኤል በእስራኤል እግዚአብሔር መጥራት የሚላቸው ያስገብራሉ አካባቢያቸው። ስለዚህ አካሄዱን ከእግዚአብሔር ጋር ያደረገ ንጉሥ የተነሳ እንደሆነ ኢኮኖሚው ልማት ነው። ሃሌሉያ። ፖለቲካው አስተማማኝ ነው። እስራኤል አትገብርም፣ ይልቁኑ ግብር ትቀበላለች። አሜን ነው። ቴሪቶሪ ያሰፋሉ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ነገስታት ሲያደርገን አካባቢያችን ላይ ኢንፍሉዌንስ እንዲኖረን ነው። አሜን ነው። ማለት ከጠላት ጋር ኃይል ነው። ከጠላት ጋር እኔ ንጉሥ ነኝ። አሜን ነው። የምገዛው ነኝ። ክብር ለኢየሱስ ይሁን። በስጋ ስራ ላይ እገዛለሁ። ኢየሱስ ጌታ ነው። በኃጢአት ላይ ገዢ ነኝ። ኢየሱስ ጌታ ነው። በጠላት ላይ ገዢ ነኝ። ኢየሱስ ጌታ ነው። በበሽታ ላይ ገዢ ነኝ። ሃሌሉያ። ባለው በሞታቸው በምጋፈጥባቸው ነገሮች ላይ የእግዚአብሔር የጦር ዕቃ እናነሳው። ከእግዚአብሔር ጋር ፋይት ለማድረግ አይደለም። የእግዚአብሔር የጦር ዕቃ እንደ ነገስታት እናነሳለን። ለምን? ነገስታት ዋሪዮች ናቸው፣ ተዋጊዎች ናቸው። ነገስታት ሚኒስተሮች አይደሉም፣ ወይም ነገስታት ፕሬዝዳንቶች አይደሉም። ነገስታት ንጉሥ ከተባለ ይታጠቃል። አሜን ነው። ንጉሥ ከተባለ ይገዛል። አሜን። እስቲ ንጉሥ ነኝ የሚበታል አንተም እኔ ንጉሥ ነኝ የሚበታል እናንተ ነገስታት ናችሁ ነው። ለወደደ ከደሙ ኃጢአታችን ላጠበን አፎ ጨዋ አይደለም። ነገስታት ደግሞ ካህናት የሆነ ኃጢአቱ የታጠበለት ይቅር የተባለ ሰው ብቻ አይደለም። ኖ ካህናት አድርጎናል፣ ደግሞ ነገስታት አድርጎናል። አሜን። እግዚአብሔር ሲያየን እንደ ነገስታት ያየናል። እግዚአብሔር ሲያየን እንደ ካህናት ያየናል። አሜን አሌሉያ። ይቅር ከመባል አልፎ እግዚአብሔር ያደረገው በጎነት ይሄ ኢየሱስ ክርስቶስ ጌታ ነው። ራእይ ምዕራፍ 5 ክፈቱ። ሃሌሉያ 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 ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ነገስታት ነን፣ ደግሞ ካህናት ነን። እህቶችም ብትሆኑ ነገስታት ናችሁ፣ ደግሞ ካህናት ናችሁ። ክብር ለኢየሱስ ይሁን። ለምን? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ስለሚል ሃሌሉያ። ወንድ የለም ሴት የለም፣ ሁላችን አንድ ነን። ካህናት ነን፣ ደግሞ ነገስታት ነን። አሜን። ይሄ አስደናቂ የወንጌል ዜና ነው። ለምን? ከዛም በሰማያት ለበጉ የሚሰጠው ክብር ታዳለና የሚባለው መጽሐፉን ተወስድ ዘንድ ብለህ እንግዲህ ሊያከብሩበት የመረጡት አዲስን ቅኔ አዲስን ዝማሬ ይሄ ኮንቴንቱ መልእክቱ ምንድነው ስንል ምንድን ያሉት? ቁጥር 9-10 መጽሐፉን ተወስድ ዘንድ ይገባሃልና
መጽሐፉን ትወስድ ዘንድ ማኅተሞቹን ትፈታ ዘንድ ይገባሃል። ለምን? ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝቡም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሣሉ እያሉ አዲስን ቅኔ ይዘምራሉ። ኢየሱስ ክርስቶስ ጌታ ነው። መላእክቱ 24 ሽማግሌዎች የሆኑ ልዩ ልዩ መልክ ያላቸው 4 እንስሶች በቃ ያስደነቃቸው ነገር ምንድን ነው? አንተ መጽሐፉን ትወስድ ዘንድ ማኅተሙን ትፈታ ዘንድ ይገባል። ለምን? አንተ እኮ ታርደሃል። ታርደህ ደግሞ ከነገድም ከቋንቋም ከወገንም ከሕዝብም በደምህ ዋጅተህና ምን አደረጋቸው? መንግሥት አደረጋቸው፣ ኪሪስ አደረጋቸው። በፊት የሚገዙ ነበሩ፣ በፊት የሚጨቆኑ ነበሩ። በፊት ጠላት እንደፈለገ የሚያደርጋቸው እኮ ነበር። በሽታ እንደፈለገ የሚያደርጋቸው ነበር። ጠላት እንደፈለገ የሚጫወትባቸው። አሁን ግን ኪንግ አደረጋቸው ማለት ነው። አሁን ግን ነገሥታት አደረጋቸው፣ ደግሞ ካህናት አደረጋቸው እያሉ አዲስ እኔ ይሄ ለሰማይ አዲስ ቀን አይቶ ተሰምቶ አዲስ ነው፣ አዲስ ኮንቴ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ወደ ፍቅር ልጅ መንግሥት ያፈሰ ዜጎች ብቻ ሳይሆን መንግሥታት አለ። ቃሉ ሲናገር ከዛ በኋላ በምድር ላይ ምን ያደርጋል? ምን ያህል ይነግሣሉ ማለትም የንግሥና ሕይወት የሚባለው ሃሌሉያ! የእግዚአብሔርን ጸጋና ደግሞ የጽድቁን የጸጋውን ብዛትና የጽድቅ ስጦታ ብዛት የሚቀበሉ ይላሉ። ምዕራፍ 5 ላይ ሲናገር የጽድቅ ስጦታና የጸጋውን ብዛት የሚቀበሉ በአንዱ በክርስቶስ ኢየሱስ በኩል በሕይወት ምን ያደርጋሉ ነው የሚለው። በሕይወት ምን ያደርጋሉ? ይነግሣሉ። ሃሌሉያ! በሕይወት ልነግሥ የስራ ይደረጋል። ተወስነናል። እንደ ንጉሥ ልንመላለስ፣ እንደ ካህናት ልንመላለስ። ሃሌሉያ! ንጉሳችን እሱ ንጉሥ ነው፣ ካህን ነው። እኛም ደግሞ እንደዚሁ ነገሥታት ነን፣ ደግሞ ካህን። ክብር ነው ለደም ይሁን። በደሙ ላጠበን፣ ኃጢአታችንም ላነጻን፣ ቅዱሳን ላደረገን፣ ግን መንግሥትና ለአምላኩና ለአባቱ ካህናት አደረገን። ካህናት ይነሳሉ፣ አሁን ያመልካሉ። ካህናት ክቡር ካህናት ክቡር ካህን በብሬ ከሆናቸው ላለው ክቡር ንጉሥ ኢየሱስ ክርስቶስ ጌታ ነው። የካህናት ጉባኤ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ይሄ የነገሥታት ጉባኤ ነው። ከፊታቸው የቆምኩትን እያያችሁ ነው። ከፊት ለፊታቸው ያለው እያያችሁ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እንዲህ ይመጣና እንደ ካህናት እናመልካለን፣ እንደ ነገሥታት እናከብራለን። ኢየሱስ ክርስቶስ ጌታ ነው። በጭብጨባ ኢየሱስ ጌታ ነው። ስለ ንጉሡ ክብር ሊቀ ካህናችን አለ። እሱ የሚገባውን ክብር እስቲ ይታያል። ያቆማችሁ ትመስላላችሁ። ኢየሱስ ያድናል። ሲጎዳችሁ ያለው ሰው ፈገግ በል። ያንዲ አይነት እርጎ የሆነ የእግዚአብሔር ቃል እየዘነበ ምንድን ነው ማክበር በሉት። ኢየሱስ ጌታ ነው። ሃሌሉያ! እስቲ የተባረከ የተጠቀመ ነው ባለ ሃሌሉያ! ስለመዳናችን ጎናችሁ ያለው ሰው በመዳን አትገረምም አትደነቅም ወይ ብሎና ሲጠይቅ ኢየሱስ ጌታ ነው። ሲመዳን ይገርሞኛል ደንቆኛል የሚል ሰው ካለ ከሌላ ጌታ ነው።